ለምን ማለት ላንቺ አስብልሻለሁ። እሺ እዚህ መቆየቱን ፈልገሽ ነው? ቆይ አይደለም ላንቺ አስብልሻለሁ ጨነቃለሁ እያልከን ነበር። እሺ የምትጨነቅ ከሆነ እኔ ፍላጎቴ እዚህ መሆን ነው ካንተ ጋር አሊያም ደግሞ ከኔ ጋር ብታጅራ እንድትሄድ ነው የምፈልገው። በቃ አንዱን ማድረጋችን አንተን እንዴት ስትመታ እንደነበር እያየሁኝ ነው። ያኔ አጠገቧ ብሆን ማለት እኔ አንተን ስለማከብር ለአንተ ክብር ስላለኝ እንጂ አጠገቧ ብሆን በቃ የሆነ ነገር አረጋታለሁ። ቪዲዮ እያየሁኝ ነውና የተሰማኝን ነገር ልነግር አልችልም። እንደዛ እየመታች እንደዛ እያረገች እንኳን ምንም አትላትም። አንተ ሙሉ ለሙሉ መብት ሰጥታታል እና እኔ በጣም ነው የተሰማኝ ያኔ ራሱ። ምናልባት አንተ አልገባህም። እኔ መቼም አልሄድም። እሺ በእኛ መቼም አልሄድም እንዴ? እሺ በእኛ ምን ችግር አለው? ሂጂ በቃ። ብዙ ነገር እሺ አልኩህ አብርሽ፣ አንተ አልገባህም። በቃ ብዙ ነገር ነው እሺ አልኩህ። ልቀቀኝ እኮ ምን ችግር አለው? በቃ እሺ ለመጨረሻ ጊዜ እሺ በእኝና ሂጂ በቃ። በድጋሚ አላስቸግርሽም። ከዛ ቀን ሌላ ጊዜ ቆይተሽ መምጣት ትችያለሽ ከፈለግሽ። ከኔ ጋር አይደለም ብቻሽን መሄድ አለብሽ ማለት ይሄን አለ ሩታን መፈራት ምናምን የመሰለ አልፈራትም። ባለፈው ራሱ አንተ ስላከበርኩ ነው እንደዛ ዝም ያልኳት። አሁንም ቢሆን ቤት ድረስ መሄድ ካለብኝ ቤት ሄዳለሁ። እሺ ነፂ ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና ታዲያ ምነው ልብህን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ኧረ ምነው ልብህ ለኔ ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ምነው ኧረ ምነው ልብህ ለኔ ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ በነፂ ቤት መጥቼላችኋለሁ። በነፂ ቤት ስመጣ እንግዲህ ዛሬ አንዳንድ ነገሮችን ማድረግና መወሰን እንዳለብኝ ስለተሰማኝ ነው እስካሁን ድረስ ነገሮችን ዝም በማለት እያሳለፍኩኝ ነውና አሁን ግን በጣም ከአቅሜ በላይ ስለሆነ ነፂንም ጠርቻት ዛሬ ብዙ ነገር መስተካከል አለበት ብዬ አስባለሁኝና እኔ በጣም ላይፍ እየከበደኝ ነው፣ ህይወት በጣም እየከበደኝ ነው። እኔ በዚህ ልክ ሆናለሁም ብዬ አስቤ አላቅምና እስከ ዛሬ ከገጠሙኝ ቻሌንጆች በሙሉ ይሄኛው በጣም ከባድ ነውና ለኔ አሁን ግድ ያለኝ አማራጭ ነፂን ጠርቻት ነገሮችን ፈተን ዛሬ መሄድ እንዳለባት እየተሰማኝ ስለሆነ ነው። ቤተሰቦቼ ምናልባት እምቢ ልትለኝ ትችላለች፣ ግን ደግሞ በቃ ምንም ይሁን ከኔም ጋር ተጋጭተንም ይሁን ተጣልተንም ይሁን በሰላምም እምቢ ካለች ተጣልተንም ይሁን በቃ መሄድ እንዳለባት ተሰምቶኛልና ዛሬ እንግዲህ በሷ ቤት የመጣሁት ለዛ ነው። ፋሚሊዎቼ ቀጠሪያታለሁኝ፣ ጠርቻታለሁኝ። ያው የጠራዋት ግን ዝም ብለን ምሳ እንበላለን ብዬን የጠራዋት ለምን አንዳንድ ነገሩ ላወራሽ ነው ምናምን ካልኳት ድጋሚ በእንደዚህ አይነት ኬዝ እንድታወራኝ አልፈልግም ምናምን እያለችኝ ስለሆነ ያለኝ አማራጭ ግዴታ አግኝቼ በሰላማዊ መንገድ ማውራት ነውና በቃ ምንም አማራጭ የለም። ቤተሰቦቼ እኔ ወይ ለነፂም ወይ ለሩታም እያልኩኝ ነገሮች ግራ እየተጋባውኝ ነው በመሃል ማለት ነው። እሷም እንዳትጎዳ ያው ሴት ናት መጎዳት የለባትም ብዬ ለሷ ሳስብ ሩታ ከዚህ በኩል ሌላ ነገር ታደርጋለች። እኔና ሩታም ያለንበት ሁኔታ በጣም ያስጠላል። እኔና የሷ ጉዳይ ችግር የለውም በቃ መሆን ያለበት ነገር ይሆናል ከዚህ በኋላ። ግን ደግሞ ቢያንስ ነፂ ከዚህ ሀገር ቶሎ መሄድ አለባት። ሩታ እያሰበች ያለችው በጣም መጥፎ ነገር ነውና ቶሎ መውጣት አለባት ከዚህ ሀገር። ለምን በድጋሚ እንዲገናኙ አልፈልግም። ከተገናኙ በጣም ማይሆን ነገር ሊፈጠር ስለሚችል ማለት ነው ቤተሰቦቼና እኔ እንኳን ዛሬ እንደማገኛት አጣቅምና ቤተሰቦቼ በቻልኩት አቅም በቃ ነፂን የምሬ ነው እግሯም ላይ ወድቄ ቢሆን በቃ እንድትመለስ ነው የምፈልገው ማለት ነው ወደ ቡታጅራና ለዛ ነው። እሺ ለማንኛውም ፋሚሊዎቼ ይህ የነፂ ቤትም ነው እና እባካችሁ በቃ አሁን ልትመለስ ነው። ቢያንስ አበረታቷት፣ ሰብስክራይብ አድርጓት። ቡታጅራም ሆና ቪዲዮቿን ይውላት። ይሄንን ቪዲዮ ደግሞ ሁላችሁም ላይክ በማድረግ ጀምሩና ቫይራል እንዲሆንላት አድርጉ። ቢያንስ አንዳንድ ጊዜ ሰው ልጅ ቢሆነ ተስፋ እንኳን መኖር እንዲችል ማድረግ ትልቅ ነገር ነውና በቃ ያለኝ አማራጭ በቃ ዛሬ በሷ ቻናል ላይ ቪዲዮ ሰርቼ በቃ ከሷ ጋር መለያየት እንዳለብኝ ነው እየተሰማኝ ያለው ማለት ነው ቤተሰቦቼና ምንም እንደምላት አላቅም። ስትመጣ ትንሽ ነገሩ ግራ ያጋባል። ግን ቤተሰቦቼ ባካችሁ ሁላችሁም
እኔን የምትሉ የኔ ወዳጆች ይህንን ቻናል ሁላችሁም ሰብስክራይብ አድርጓትና ቢያንስ በዚህ ቪዲዮ ከ30,000 በላይ ሰብስክራይብ እንድትገባ ፈልጋለሁ። ቤተሰቦቼ ሁላችሁም ሰብስክራይብ አላደረጋችሁ ሰብስክራይብ አድርጓት በኔ ስም። ሁላችሁም ላይክም በማድረግ አበረታቷት፣ እዛም ሄዳ አበረታቷት ቤተሰቦቼ። እኔ የትኛውም ሰው ቢሰራ ቢቀየር ቢለወጥ ደስተኛ ነኝ። ነፂ ስለሆነች አይደለም ቤተሰቦቼና የትኛውም ሰው እኔ ዩቲዩብ ቻናል ስከፍት በቃ ሁላ ከ50,000 በላይ ሰብስክራይብ ሁላ ቢያገኝ ለኔ በጣም ደስተኛ ነኝና በቃ ቢያንስ ዛሬ ግን በደንብ አድርጌ ነው እየጠየኳችሁ ያለሁትና ሁላችሁም ሰብስክራይብ አድርጓት፣ ነፂን አበረታቷት የኔ ወዳጆች በሙሉ። እዛም ሄዳ ቪዲዮ ስትለቅ አግዟት፣ ከጎኗ ሁኑ። ነገ ላይ ቢያንስ በዚህ ተስፋ እንኳን መኖር ትችላለች ብዬ አስባለሁ። አንዳንድ ጊዜ ስራም ሳይኖር ሲቀር የሆነ ነገሮች አንዳንድ ህይወት እንዲያስጠላን ያደርጋልና ምናልባት ይሄ ስሜት ተሰምቷት ከሆነ ብዬ ስላሰብኩኝ ነው ቤተሰቦቼና ቢያንስ ራሷን ቤተሰቧንም ልትቀይርበት ትችላለች ነገ ላይ ይህ ቻናል ማለት ነውና በእርግጠኝነት ደግሞ ትልቅ ቦታም እንደምትደርስ እርግጠኛ ነኝ፣ አልጠራጠርምና ግን ይህም የሆነው ደግሞ ከናንተ ጋር በመተባበር ነውና እኔ ማድረግ የምችለው ይህንን ነው። ሁላ ዝም እየደጋገመ ቪዲዮ በሰራላትም ደስተኛ ነበርኩኝ። ግን ደግሞ አሁን ላይ ያለው ነገር ትንሽ ይከብዳል ቤተሰቦች። ምናልባት ወደፊት ነገሮች ተቀያይረው ሰላም ሆነው ሩታም ካለችበት ነገር ወጣ ከሆነ ላግዛት እችላለሁኝ። ግን ደግሞ ሁላችሁም ከጎኗ እንድትሆኑ በአክብሮት ጠይቃለሁኝ እና ትንሽ ደቂቃ እንታገሳታለን ነፂ እስከምትመጣ ድረስ። ከዛ ያለውን ነገር በግልጽ ነግራትና በቃ ወደ ቡታጀራ እንድትሄድ ነው እኔ የምፈልገው ማለት ነው። እዚህ ሌላ ስቃይ ውስጥ ነው እኔም እየገባው ያለሁት፣ እሷም ሌላ ስቃይ ውስጥ ነው እየገባች ያለችው ማለት ነውና እዚህ መታ ከማንም ጋር እየሆነች አይደለም። ልታገኘኝ ትፈልጋለች፣ ግን ደግሞ እኔ ላገኛትም አልቻልኩኝምና ትንሽ ነገሮች ተገላቢጦሽ እየሆኑብኝ ስለሆነ ግዴታ መታ ያለውን ነገር ፈተን በሰላም እንድትሄድ አደርጋታለሁ ብዬ አስባለሁኝ። ሁላችሁም እንግዲህ በጸሎታችሁ አግዙኝ ነገሮች እንዲስተካከሉ። አላቅም ከሩታ ጋር ደግሞ ያለው ነገር በጣም ነገሩ እየከረረ ስለመጣ እኔ ከዚህ በላይም እሷን ልጫናት አልፈልግም። የፈለገችውን ነገር ማድረግ ትችላለች። ለራሷ ትቻታለሁኝ። በዚህ ሰዓት ለራሷ ነው የተውኳት ማለት ነው። በቃ የፈለግሽውን ነገር ማድረግ ትችያለሽ፣ የፈለግሽበት መሄድ ትችያለሽ፣ የፈለግሽበት መግባት ትችያለሽ ብያታለሁኝ። ለምን አይሆንም አሁን ላይ በቃ እኔና እሷ ምንም መጣጣም አልቻልንም፣ በንግግርም በምንም አይነት ነገር ማለት ነውና የሰው ልጅ ሆናችሁ ደግሞ በንግግር ነገሮችን መፍታት ካልቻላችሁ በጣም ከባድ ነው። አይታችኋል ከትላንት ወዲያ ምን እንደተፈጠረ። በቃ እኔ ያው አንዳንድ ጊዜ ወንድነታችሁም እንዲፈተን ታደርጋለችና እኔ አሁን እግዚአብሔር ነው የምላችሁ በቻልኩት አቅም ራሴን በጣም ለመቆጣጠር እየሞከርኩኝ ነው እንጂ በእንደዚህ አይነት መልኩ እኔ ማንንም በህይወቴ ታግሼ አላቅም። የምሬን ነው የምነግራችሁ፣ ማንንም ማለት ነው። እኔ እየነገርኳችሁ ነው። እናቴም አባቴም እንደዚህ አድርገውኝ አያውቁም ከዚህ በፊት ማለት ነውና በቃ ለመጀመሪያ ጊዜ ነገሮችን አዳፕት እያደረኩ ነው እና በትዕግስት ለማለፍ እየሞከርኩኝ ነው እንጂ እኔ ራሱ ትዕግስት ከየት እንደመጣ አላቅም። እኔ እንደዚህ አይነት ሰው አልነበርኩኝ። አይደለም ተነክቼ ሳልነካም እልህ የሚለኝ ሰው ነበርኩኝና ሁሉንም ነገር ግን ትቼዋለሁኝ፣ ለፈጣሪ አሳልፌ ሰጥቻለሁኝ። በቃ ነገሮች መስተካከል ባለባቸው ጊዜ ይስተካከላሉ። እኔም አሁን ወስኛለሁኝ ወደ ቡታጀራ ለመሄድ። እሷ የምትሄድ ከሆነ ትሄዳለች፣ አሊያም ደግሞ እኔ ወደ ቡታጀራ ተመለስና የራሴን በፊት ነገሮችን ማስተካከል ያለብኝ ይመስለኛል። በጣም አንዳንድ ጊዜ አብሯችሁ ውሏችሁ አዳራችሁ አንድ ላይ ሲሆን ትዳር ላይ ትንሽ ይከብዳል መሰለኝ። አሁን ላይ ደግሞ ምን እንደማስብ ታውቃላችሁ? እግዚአብሔርን በቃ የሆነ ጠዋት ወጥቼ ማታ መገባበት አይነት ስራ ወይንም ደግሞ በቃ ቀን ማትገናኙበት አይነት ነገር፣ በናፍቆት መገናኘት በራሱ ትልቅ ነገር ነውና እንደዛ አይነት ስራ ነው በዚህ ሰዓት እየናፈቀኝ ያለውና ፈጣሪም ደግሞ በእርግጠኝነት ወደዛ መስመር እንደሚያስገባኝ እርግጠኛ ነኝ። አሊያም ግን ውሏችሁ ማዳራችሁ አንድ ላይ ሲሆን ይመስለኛል መሰለቻችን ምናምን ይመጣል መሰለኝና ለዛም ይሆናል። ስለዚህ ትንሽ መራራቅ ያለብንም ይመስለኛል። 15 ቀን ለአንድ ወር እኔና ሩታ መራራቅ ያለብን አይነት ስሜት እየተሰማኝ ነውና ምን እንደምላችሁ አላውቅም። ሁላችሁንም ነቀሽ ለማንኛውም ወደ ሌላ ርዕስ አለግባባችሁና ነፂን ትንሽ ደቂቃ እንታገሳት፣ ትመጣለች። አሁን ልክ እንደመጣች ያለውን ነገር አስረዳታለሁኝ። ብትረዳኝ ደስ ይለኛል። እሷም ለምን እኔ ለሷም ክፉ መሆን አልፈልግም፣ ለየትኛውም ሰው ክፉ መሆን አልፈልግምና በቻልኩት መጠን ከጎኗ በሆነላት ደስ ይለኝ ነበር። ግን ደግሞ አሁን ከጎኗ እንዳልሆን ብዙ ነገሮች ያግዱኛልና ለዛ ሲባል የግድ ዛሬ
መሄድ እንዳለባት እየተሰማኝ ነው ቤተሰቦቼና በቃ ትንሽ ደቂቃ እስኪ እንታገሳት ቤተሰቦቼ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው የለም አይኖ። እሺ ቤተሰብ መታለች። እንዴት ነሽ? ሰላም ነው አለሽ? እንዴት ነሽ? ሰላም ነው። ሁሉ ሰላም? ቆይታው ነው አይደል? አለ። እንግዲህ ቤተሰቦቼ ያው ነፂም መታለች። ታይም ላይ ጎበዝ ናትና አላረፈደችብኝም። ባሪፍ ሰዓት ነው የመጣሽው። እዚህ ግቢ ነበርሽ እንዳደርሽ? አይ ቅርብ ነበርኩ። እዚህ አካባቢ ነበር። ነው እንዴ? ነፂ አንዳንድ ነገር ላወራሽ ፈልጋለሁ ዛሬ ከአንቺ ጋር ያለውን ነገር መፍታት ያለብኝ ስለመሰለኝ ማለት ነው አሁን ላይና ምናልባት አንቺም ያለሽበትን ሁኔታ ፈጣሪ ነው የሚያውቀውና ላስጨንቅሽም አንቺን ላስደብርሽም አልፈልግም ላስከፋሽም አልፈልግምና ግን ደግሞ ዛሬ እሺ እንድትይ እፈልጋለሁ። ምናልባት እኔን ሪስፔክት የምታደርጊኝ ከሆነ ለኔ ቦታ ካለሽ ዛሬ የምልሽን ነገር እሺ እንድትይ እፈልጋለሁ። ምንድነው? ስትመጪ ነው አውቃለሁ። ስትመጪ እንደዚህ ነግሬሽ አይደለም የመጣሽው፣ ግን እንደምትቆይ ምናምን ነገር አውርተን ነበር የመጣሽው። ግን ደግሞ ነገሮች ትንሽ እዚህ እኔ ህይወቴን እየበጠበጠው ነው እያየሽም ነው ብዬ አስባለሁኝና መመለሽ ያለብሽ አይነት ስሜት እየተሰማኝ ነው። ወደ ብታየው ምን እያልክ ነው? ማለት ሲጀመር ለምን እንደሚለው ቀን እዛ ብትሆኝ ይሻላል ከዚህ ይልቅ ማለት ነው። እኔ እዛ ሆነሽ ብቻ ምን እንደምልሽ አላውቅም። እኔ አይደለም እኔ መጀመሪያ የመጣሁት እዚህ ለምንድን ነው? ከቡታጅራ አዲስ አበባ ስመጣ እኮ ነገሮች ተስተካክላሉ ብዬ ነው እኮ ነገሮችን ለማስተካከል ምናልባት ካንተ ጋር ማውርቼ እኔ ነፃ እንደሆንኩኝ የምሰደበውንም ነገር የሆንኩትን ነገር ምናልባት አንተ ታስረዳህልኝ ብዬ እኮ ነው እዚህ የመጣሁት አንተን ለማግኘት ማለት ነው። እኔ ምንም ችግር የለም ለሱ ከሆነ እኔ አስረዳልሻለሁኝ አስረድቼልሻለሁኝ መጀመሪያ ማለት ነው። ችግር የለውም። ሁሉንም ነገር እንተውና ሁሉንም ነገር እንስታውና እሺ በይ ዛሬ ወደ ቡታጅራ እኔ ወደ ቡታጅራ አልሄድም። ለምን መሄድም ካለብኝ ካንተ ጋር ከሆነ እሄዳለሁ። እና ለኔ ትንሽ ላይፍ እየከበደኝ ነው አሁን ላይ ማለት ነው። የምሬን ነው የምልሽ። እንቅልፍ እየተኛሁኝ አይደለም፣ በትንተናት ምግብ እየበላሁ አይደለም። ብቻ ሀሳቤ ሁሉ ብትንትን ብሎብኛልና ቡታጅራ ሄጄ ማስተካከለው ነገር ነበር። እሱንም አላስተካከልኩም። ጊዜ እየሄደ ነው። አንድ ቀን ባደረ ቁጥር ደግሞ ብዙ ነገር እየተበላሸብኝ ነው ያለውና ከቻልሽ ተረጂኝና ብትመለሽ ደስ ይለኛል። ወይ ደብሽ ለምን ደሞ ሰማኝ ማለት መሄድም ካለብኝ አንተ ከኔ ጋር የምትሄድ ከሆነ እሄዳለሁ። ግን ሲጀመር ቆይ ከቡታጅራ ስመጣ እዚህ ካንተ ጋር ብዙ ላይፍ እንደማሳልፍና ምን ስዬ ነው የመጣሁት። አንተ ግን ጭራሽ ምንም እየተገናኘን አይደለም። አቃለሁኝ። ከዛም አልፎ ደግሞ ሂጂ ማለት ምን ማለት ነው? በቃ አሁን ካለው ነገር አንፃር እኔ እንደኔ ብትይጂ ነው የተሻለ ነው። ብዙ ነገር እየተበላሸ ነው ያለውና ሩታ ደግሞ ማለት ነው ዴይ ቱ ዴይ በቃ እየተገናኘን እየመሰላት ነው። በየሰዓቱ አንቺን ማግኘት ነው የሚመስላት። ከዛ በፊት የሌለባትን ጥርጣሬ አሁን ላይ በየጊዜው በየሰዓቱ በሰው እያስደወለች የት ነህ ምናምን ታስብለኛለች ምናምን ነገርና እኔ ደግሞ ይሄ ላይፍ አልወደውም። የሆነ የጭንቀት ህይወትን አይመቸኝም። ለዛም ይሆን አላውቅምና አሁን ላይ ትንሽ እየተጨነኩኝ ያለሁት። ስለዚህ እኔ ከቤት እግሬ በወጣ ቁጥር አንቺ ጋር እየመጣሁ ነው እየመሰላት ያለው። ከዚህ ሁሉ ግን ብትመለሽ ደስ ይለኛል ካላስቸገርኩሽ። እኔ በድጋሚ ብትገናኙ የማይሆን ነገር እንደሚፈጠር እኔ ስለማቅ ነው ነጥ አይ ሲጀመር መጀመሪያም እኔ እሷን ማግኘት እንደማልፈልግ ነግሬሃለሁ። እኔ አዲስ አበባ ስመጣ አንተን ላገኝ ነው አይደለ? ምናልባት ትንሽ ካንተ ጋር ጊዜ ካሳለፍኩኝ ብዬ ነው የመጣሁት። እሱንም በስርዓት እያደረግከው አይደለም። ሲቀጥል ደግሞ ከሩታ ጋር ማገናኝተኸኝ ከሩታ ጋር አገናኝተኸኝ ሩታ ያደረገችኝ ነገር ታውቃለህ፣ አይተሃልና
ማይሆን ነገር እንደዛ ሆኖ ደግሞ ዛሬ ሂጂ ብታጅራ ለሱ በቃ ጥፋተኛ ነኝ ማገናኘት አልነበረብኝም። በቃ ለሱ ይቅርታ። ግን ደግሞ በቃ ይኸው ተገናኘን አይደል? መገናኘት ነበር ፈልገው ይኸው ተገናኘን። የኔ ሜት ለምን የፈለኩሽ ነው? ለምን ልትሆኝ አልፈለኩም ነበር? ወይ በእናትሽ ማይሆን ነገር ነው የሚፈጠረው እዚህ ኮንቻኝ ሰማኛለህ። አብርሽ መሄድ ካለብን አንድ ላይ እንሄዳለን አብረን። እሺ አንድ ላይ ከዛ ሄደን አብርሽ ማለት አብራችሁ ልትሆኑ ልትኖሩ ነው እንደዚህ በዚህ ሁኔታ አንተ ሳይክ ማለት ጥሩ ላይ አትመስለኝም አሁን ላይ። ከዛ አሁንም የሚፈጠረው ነገር ሰላም አይሆንም ከዚህ በኋላ ያለው ነገር እና እንዴት ነው ልትቼክ ነው ማለት እንዴት በቃ ነው መኪኔ ሄጅ አንቺን ለማድረስ ነው። ለምን በቃ ለማድረስ ከሆነ አድርሼ ትመለሳለህ። እዛው ትሆናለህ ከነዛው እዛው ትሆናለህ። የማይሆን ነገር ነው እያወራሽ ያለሽ። ለምንድን ነው እንደዚህ የምታስጨንቂኝ? አይ ማለት ትንሽ ደህና ነበርኩኝ አሁን እዚህ ከመጣሁ በኋላ እና ጠርተህ አሁን ሌላ ነገር ማለት በጣም ነው የሚከብደው። እኔ ስጠራኝ እንደዚህ ልትለኝ አልመሰለኝም። ድንገት ተነስተህ ሂጂ ብታጅራ ማለት በጣም ይከብዳል። ማለት ለኔ እያሰብክልኝ አይደለም አንተ ለራስህ ብቻ ነው የምታስበው? እኔ ለራሴ ብቻ አይደለም እያሰብኩኝ ያሉት ነጥብ አንቺም እያሰብኩኝ ነው። ግን ደግሞ ለአንቺም ደህንነት ለማናችንም ደህንነት እዛ ብትሆኚ ነው ሞር የተሻለ የሚሆነው። በቃ እሺ በይኝ በእናትህ እኮ ለኔ ደህንነት እዚህ ብሆን ወይም ደግሞ አንተ ከኔ ጋር ብታጅራ ኬክ በቃ እውነትም አንተ የኔ ሰላም አሳስቦ ከሆነ ስለኔ የምታስብ ከሆነ እና አብረን እንሂድ ብታጅራ አሊያም ደግሞ እዚህ ልሁን ሜዲ ለምንድን ነው የፈለከው አንተ? እሺ እዚህ መሆንሽ እኔ ከኔ ጋር ካልተገናኘሽ ምን ይጠቅምሻል? እኮ አገኘሃለሁ እዚህ ነው አገኘሃለሁ። እንዴት ነው የምታገኘኝ? ለምን ማለት ላንቺ አስብልሻለሁ። እሺ እዚህ መቆየትም ፈልገሽ ነው? ቆይ አይደለም ላንቺ አስብልሻለሁ እጨነቃለሁ እያልከን ነበር። እሺ የምትጨነቅ ከሆነ እኔ ፍላጎቴ እዚህ መሆን ነው ካንተ ጋር አሊያም ደግሞ ከኔ ጋር ብታጅራ እንድትሄድ ነው የምፈልገው። በቃ አንዱን ማድረጋችን እኔ እንዴት ከፈለክ ይሄዳል እኮ ካንተ ጋር እዚህ ሆነሽ በቃ ከሌላ ሰው ጋር ላገናኝሽና እዚህ ከተማ ውስጥ አንዳንድ መዝናኛ ቦታዎች ምናምን ይውሰድሽ። እሺ ሌላ ሰው ላገናኝሽና ነጥለናት እሱን አንተ ነው የምነግርህ። ሌላ ሰው ጋር መሆን ከፈለክ እሺ እኔ ምን ላድርግሽ? በማልኩ እኔ ካንተ ጋር ነው መሆን የምፈልገው። እዚህ ከሆንኩኝም ካንተ ጋር አሁን ደህና ነኝ። አታየኝም? ማለት እኔ በዚህ ልክ ራስን ለምን እንደዚህ እንደምታደርግ አላውቅም። እሷንም እኮ የሆነ ነገር ብለው ማስቆም ትችላለህ። በዚህ ልክ መብት ለምን ሰጣት? ነው እኔና እሷ ነገር እኮ አሁን የሚቆም ነገር አይደለም። ነጽ አሁን አንቺ እንደምታስቢው ነው በምን አይነት መንገድ አንቺ ነገሮች እንደቀለሉሽ አላውቅም። እንዳንቺ ነገሮች ቢቀለኝ እኔም ደስ ይለኝ ነበር፣ ግን እንዲቀላል አይደለም እኔና እሷ ነገር ማለት ነው። አይ ውሳኔዎችን በራስህ መወሰን አልቻልክም። እሷ የሆነ ነገር ስትልህ ትመጣና እኔ ጋር እንደዚህ ማለት የማይደረግ ነገር እኮ ምንም ብላኝ አይደለም ነጽ። በቃ እኔ ትክክለኛ መሆን ያለበት ነገር ነው ብዬ ስላሰብኩኝ ነው ይሄንን እያስቀደምኩሽ ያለው እንጂ እሷ ስላወራች አይ ማለት እኔ ብዙ ነገር እሺ ብያለሁ። ሩታ ማግኘት ሳልፈልግ አግኛት ስትለኝ አገኘኋት። ከዛ በቃ ለሰው ልጅ ያላት ሪስፔክት አይታል እንዴት እንዳደረገችኝ ማለት እኔ አንተን ስለማከብር ነው እሺ ያልኩህ። አሁን ግን እሺ ልላልችልም። ኬክ ከኔ ጋር ትሄዳለህ። በቃ አንተን እንዴት ስትመታ እንደነበር እያየሁኝ ነው። ያኔ አጠገቧ ብሆን ማለት እኔ አንተን ስለማከብር ለአንተ ክብር ስላለኝ እንጂ አጠገቧ ብሆን በቃ የሆነ ነገር አረጋታለሁ። ቪዲዮ እያየሁኝ ነውና የተሰማኝን ነገር ልነግርህ አልችልም። እንደዛ እየመታች እንደዛ እያረገች እንኳን ምንም አትላትም። አንተ ሙሉ ለሙሉ መብት ሰጥተሃታል እና እኔ በጣም ነው የተሰማኝ ያኔ ራሱ። ምናልባት አንተ አልገባህም። እሺ ነጥኔ ምን ላድርግሽ? ምን ማድረግ ያለብኝ ብለሽ ተታሰብ እኮ ከኔ ከፈደለ ማለት እኔ አንተን አከብርሃለሁ። ሂጂ አልከኝ እሄዳለሁ እኮ ካንተ ጋር ነው እኮ እሱን ማድረግማ እንደማልችል ነገርኩሽ። ወይ አድርሼት ልመለስ። በእናትሽ አታስጨንቂኝ ነጥብ ለእግዚአብሔር። እኔ ደግሞ ጭንቀት እየበዛብኝ ነው፣ ጭንቅላቴ እያመመኝ ነው። በእናትሽ እንኳን አትረጂኝም እንዴ ለኔ እኮ እኔ እዚህ ብሆን ደግሞ ጥሩ ነው ላንተ። ምክንያቱም ደህና አይደለህም፣ ጭንቀት እየተሰማ ነው ምናምን። ካጠገብህ ሲሆን ሰላም ይሰማል። ካንተ ጋር ብሆን አሪፍ ነው ሲቆል ላንተም ለኔ አስቤ የመጣሁትና አንቺ ያወራሽኝ ያለሽ ተገላጭሽ እየሆነብኝ ነው። በቃ እኔ ዛሬ በቃ ለኔ ክብር ስላላት እሺ ትመለሳለች ብዬ ነው የመጣሁት። ገባሽ? ለኦዲየንሶችም ነግሬያቸዋለሁ እሺ ትለኛለች ምናምን ብያቸው። ስለዚህ በቃ እሺ በይኝና ተመለሺ። ለምን መሰለሽ እኔ ብዙ ማይሆን ነገር አእምሮዬ ላይ እየመጣብኝ ነው። ገባሽ? ሩታ ደግሞ እዚህ በመሆንሽ በጣም ማይሆን ነገር ላይ ነች ያለችው፣ ማይሆን ነገርም እያሰረች ነው ያለችው። ስለዚህ እኔ በድጋሚ ከሷ ጋር እንዳትገናኙ ነው መፈልገው። አይ ሂጂ በላት ያለች እሷ ናት። እሷ አይደለችም፣ በራሴ ነው ነጥ። እኔ በቃ ምን ነገር እየወሰንክ አልመሰለኝም ጭራሽ። ይሄ አንተ ሀሳብ አይደለም ሲጀመር። እኔ ምንም ነገር እንዳይፈጠር ካለኝ እንትን የተነሳ ነው። ምንም አይፈጠርም። ምን ሊፈጠር ይችላል? እሷን አላገኛትም፣ ካንተ ጋር ብቻ አገናኛለሁ። በቃ ነጥ በእግዚአብሔር እስኪ ማይሆን ነገር አታውሪ እሺ በይኝ።
አይ ዝም ብለህ ነው ላንቺ ጨነቅልሻለሁ አስብልሻለሁ ምናምን የምትለው አልታየኝም። እኔ አንተ ላይ እንደምታስብ ጭራሽ ይታየኝ አይደለም። እሺ ወይኔ ብለህ በምን አይነት መንገድ ላስረዳሽ ነበር? እሺ እኔና ሩታ ያለንን ነገር ታውቂያለሽ አይደለ? ቢያንስ እዚህ መተሽ አይተሻል፣ ሁሉንም ነገር በመሀላችን ያለውን ነገር አይተሻል። ስለዚህ ይህንን እንኳን መረዳት ለምን አቃተሽ? ቆይ አንቺ እንዴ ሰው እኮ ለኔ ቦታ ካለው እኔ የምለውን ነገር እሺ ይላል አይደለ? ስለዚህ በቃ ለኔ ቦታ ካለሽ በቃ እሺ በይኝና ሂጂ። ለአንተ ቦታ ስላለኝ ነው ሲጀመር። በቃ ማለት ብዙ ነገር አድርጋለሁ አብርሽ። ለምንድን ነው ቆይ እንትን የማትለው? እሺ በይኝ በእናትሽ ዛሬ ሂጂ በቃ። ከዛ ከገሌ ወደፊት የምንገናኝበት መንገድ ካለ እንገናኛለን። መቼም አልሄድም። እንዴ ነው ከራስሽ ጋር ሆኜ ቢያንስ እኔ ለመረዳት ሞክሪ እኮ ከራስሽ ጋር ሆነ እኔ ለመረዳት ሞክሪ ጀምሮ አሁን ግን እኔ አላሰብኩትም እንደዚህ ስትጠራኝ በቃ ሌላ ነገር ነው መሰለኝ። አንተ ካሜራ ደቀና ሂጂ ወደ ቡታጅራ ማለት ምን ማለት ነው? ነይ ስትለኝ መጣሁ ተነስቼ። አሁን ደግሞ ድንገት ተነስተ ሂጂ ማለት ምን የሚሉት ነው? ቆይ ማለት ትንሽ ለሌላ ምን አታስብም እኮ? ስለማስብልሽ እኮ ነው መሄድ አለብሽ እያልኩሽ ያለሁት። እንዴ አንቺ ነሽ እኮ ለኔ ምንም እያዘንሽ ያልሆነው። እኔ እንደዚህ የሆንኩኝ ካንቺ ጋር ሆኜ ደስተኛ መሆን ይመስልሻል? እንዴ አንቺ ቢያንስ ትንሽ እንኳን አታስብልኝም? አብርሽ እኔ እዚህ መሆን ትረጋጋለህ እያልኩ እኮ ነው። ለምን ደግሞ አሰብ እኔ አልረጋጋም። እኔ ስትሄጂ ነው መረጋጋው። የምሬ ተናግረሽ በቃ አንቺ ስትሄጂ ነው እኔ ሰላም ማግኘት። ስለዚህ ሂጂ እሺ በይኝ ነው እሱ ሰላም የሚሰጠው። በሌላ ነገር አታዙሪው። ግን አሁን ካለውበት ነገር አንፃር በቃ አንቺ መሄድ እንዳለብሽ ነው እየተሰማኝ ያለው። ይሄ አንተ ሀሳብ አይደለም ሲጀመር። ከመሬት ተነስተን እዚህ አትለኝም አንተ ማለት እኔ ቤት አልሄድም። ሩታን አላገኛትም። ምን ችግር አለው ታዲያ? አንተ ከኔ ጋር ጊዜ ብታሳልፍ ደግሞ ደስተኛ ነበር ከኔ ጋር ስትሆን። በእናትሽ ዛሬ ወጣ እኔ መቼም አልሄድም። እሺ በይኝ መቼም አልሄድም። እንዴ እሺ በይኝ ምን ችግር አለው? ሂጂ በቃ። ብዙ ነገር እሺ አልኩህ አብርሽ፣ አንተ አልገባህም። በቃ ብዙ ነገር ነው እሺ አልኩህ። ልልቀቀኝ እኮ ምን ችግር አለው? በቃ እሺ ለመጨረሻ ጊዜ እሺ በይኝና ሂጂ በቃ። በድጋሚ አላስቸግርሽም። ከዛ ሌላ ጊዜ ቆይተሽ መምጣት ትችያለሽ ከፈለግሽ። ከኔ ጋር አይደለም ብቻሽን መሄድ አለብሽ። ብቻሽን መሄድ አለብሽ። በእናትሽ እኔን እያስጨነቅሽኝ ያለሽው። በእውነት አብርሽ መቼም አልሄድም። መቼም ካንተ ጋር ከሆነ እሄዳለሁ። ይሄም ስለማከብረው ማለት ነው። ስለማከብረው ለአንተ ክብር ስላለኝ ማለት አንተ አትረዳኝም። እሺ እኔ ከዚህ በላይ ምን ልረዳሽ ነበር? በቃ ሁሉንም ነገር እየነገርኩኝ የተረዳዳን እዚህ ሆናለሁ እኮ። በእንደዚህ አይነት መንገድ እኔና አንቺ ልንግባባም ልንረዳዳም አልችልም። በቃ ሂጂ ቡታጀራ እመጣለሁ። ሂጂ በቃሽ። ሂጂ ቡታጀራ እመጣለሁ እኮ። የምትመጣ እኮ ነው እንሂድ አብሮ እኮ። ለምን ሂጂ ነው እመጣለሁኝ። በቃ የምመጣበት ጉዳይ ስላለኝ ሞር እናወራለን። ሂጂ በቃ። ማለት እኔ ስለማልሰማ ምንም ባትለኝ ጥሩ ነው። እዛ መሄድ ነው እንድሄድ ነው አይደል? የምፈልጊው የምመጣበት ጉዳይ ስላለ እመጣለሁ። ስንዛ እንገናኛለን። በቃ እሺ በይኝና አሁን ሂጂ በቃ። አልሄድም ነው እሺ። በእግዚአብሔር ሂጂ በቃ። መልካም ጊዜ ይሁንልሽ። አልሄድም አብርሽ። ነፂ ሂጂ በእናትሽ። እንዴ ሂጂ በቃ እሺ በይኝ። እስኪ አልሄድም በቃ ተወኝ። አስፈላጊ ከሆነ ቤት ድረስ እመጣለሁ። ቤት ድረስ እሄዳለሁ። ሩታ ጋር ምንም የሚፈጠር ነገር የለውም። እንዴ ነፂ በእግዚአብሔር የማይሆን ነገር ነው እያወራሽ ያለሽው። ምንም አይሆን ነገር አይደለም። ትክክለኛ ማለት እስከዛሬ ታግሻለሁ። ያልከኝን ነገር ሁሉ እያደረኩኝ ነው። አሁን ግን አልሄድም። ቤት እሄዳለሁ ከፈለክ። እንዴ ነፂ በዚህ ልክ የልብ ልብ ለምሮ የሚሰማሽ አንቺ? የልብ ልብ ምናምን አይደለም። በቃ ማድረግ ያለብኝ ነው እየነገርኩ ያለሁት። ማለት ይሄን አለ ሩታን መፈራት ምናምን የመሰለ አልፈራትም። ባለፈው ራሱ አንተ ስላከበርኩ ነው እንደዛ ዝም ያልኳት። አሁንም ቢሆን ቤት ድረስ መሄድ ካለብኝ ቤት እሄዳለሁ። እሺ ነፂ ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና። ታዲያ ምነው ልብህ እኔን ባይጎዳኝ? ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ኧረ ምነው ልብህ ለኔ ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ምነው ታዲያ ምነው ልብህ እኔን ባይጎዳኝ ምነው
ኧረ ነፍሴ ድረስ እስከሚሰማኝ ምነው ኧረ ምነው ልብህ ለኔ ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ